ዛሬ ቪዲዮአችን ላንድ ክሩዘር መኪና እንዴት እንደምንነዳ አሳያችኋለሁ። ላንድ ክሩዘር እንደምታዩት ቁልፉ እንደምታዩት ያውና ላንድ ክሩዘር ለመክፈት በመጀመሪያ ደረጃ እንደምታዩት እዚች ይታያችኋል ቁልፉ ያውና ስንጫነው እዚች ጋር እንደምታዩት ይከፈታል ማለት ነው። በዚህኛው መክፈቻው ነው። ይሄ ደግሞ እንደምታዩት መዝጊያው ነው። ይሁት አሁን በሚዘጋ ሰዓት ላይ እንደምታዩት እዚህ ጋር ያለው መስታወቱ ሚረሩ ይዘጋል፣ ወደዚህ ይሆናል ማለት ነው። አንዴ ላሳያችሁ። እንደምታዩት ስንከፍተው ይታያችኋል፣ እንደዚህ ሆኗል ማለት ነው። ይሁት ላንድ ክሩዘር አሁን ዛሬ እንዴት እንደምንነዳ እያንዳንዱን ስቴፑን አሳያችኋለሁ። እንየው። አሁን ወደ ውስጥ ገብተን ያለውን እያንዳንዱ ስታርት እንዴት እንደምናደርግ ማየት አለብን። በመጀመሪያ ደረጃ ግን ጎማ ቼክ መታረግ አለበት። ጎማ ቼክ አድርጉ። ሁልጊዜ መኪና ከማንቀሳቀሳችሁ በፊት እንደዚህ ቼክ አድርጉት በእጃችሁ። እዚህ ጋር ማውቅ ትችላላችሁ። እንደዚህ ግን አሁን እነዚህ የአዳዲስ መኪኖች ወይ ቅርብ ጊዜ መኪኖች ሲመጡ እያንዳንዱ ንፋስ፣ እያንዳንዱ ችግር ሲሆን እያንዳንዱ ነገር ውስጥ ሲስተም ላይ ያሳያል። እያንዳንዱ ካስከፈ ቼክ አድርገናል፣ ሰላም ነው። ስለሆነ አሁን ምንድነው የምናደርገው? ስታርት ነው የምናደርገው። ወደ ውስጥ ገብተን ጎማ ቼክ አድርገናል፣ እያንዳንዱን ነገር። አሁን ውስጥ ላይ ገብተን ያለውን ላሳያችሁ። ከፍተነዋል። ስንከፍተው እንደዚህ ነው። ይሁት ውስጡ ያለው ሲስተም እያንዳንዱ ነገር ይሁንና የላንድ ክሩዘር ይሁት። በዚህ ደግሞ ኳላ ያለውን ላሳያችሁ። ይሁት ኳላ እንደምታዩት እዚች ጋር ሁለት ስክሪን አለው ይሁንና፣ እዚች ጋር ደግሞ እንደምታዩት የራሱ በተኖች እያንዳንዱ ነገር አለ። ቻርጀር የምትፈልጉ ከሆነ እዚች ጋር አለ እንደምታዩት ይሁንና። ላንድ ክሩዘር ይሁት ይሄ ነው። አሁን ስታርት እናድርገው። እንደምታዩት በአሁን ሰዓት ላይ በጣም ኢዚ እና ቀላል ናቸው። እንደዚህ አይነት መኪናዎች ቁልፍ ምናምን አያስፈልገንም። እንደምታዩት እዚች ጋር ኢንጂን ስታርት ይላል። እንደምታዩት ያው ኢንጂን ስታርት የሚለውን እንደዚህ እንጫናለን። ኢንጂን ስታርት ስንለው እንደዚህ ይመጣል። ምንድነው እዚች ጋር ብሬክ ተጫኑ ነው የሚለን። ብሬክ ተጫኑ። ብሬክ ማለት ደግሞ ይሄኛው ነው። ብሬክ የምንጫነው ይሄኛው ነው። ብሬክ ነው። አሁን ለማስነሳት ብሬክ መጫን አለብን። ብሬክ እንጫናለን። ከዛ እዚች ጋር ደግሞ ምን እናደርጋለን? ኢንጂን እንደምታዩት መኪናው ተንቀሳቅሷል። ይሁት እያንዳንዱ ሲስተሙ ስለ መኪናው እያንዳንዱ ነገር ያሳየናል። ይሁት እያንዳንዱ ነገር እዚች ጋር ስክሪን እያንዳንዱ ነገር ይመጣል። የእናንተ ሴፍቲ ሁሉ ነገሮች ይመጣል። እዚች ጋር ማየት ትችላላችሁ ሲስተሙ ይሁንና። ይሁት አሁን ምንድነው እዚህ ጋር እያሳየኛለሁ? በር ክፍት ነው። እንደምታዩት ክፍት ነው። በሩ ክፍት ነው። አሁን ወደ ውስጥ እንዝጋውና ያለውን ሲስተም እንየው። ይሁት እንግባ ሁላችሁ። አሁን በር ዘግተናል። እሺ እንደምታዩት ይሁንና ሲስተሙ እያንዳንዱ ነገር ያለውን ነገር እንየው። አዳዲስ መኪኖች በዚህ ቅርብ ሰዓት የሚመጡት እንደዚህ እንደምታዩት ነው። ሙሉ አውቶማቲክ ነው። እያንዳንዱ ስለ መኪኖቹ ብልሽት እያንዳንዱ እዚህ ላይ ማግኘት ትችላላችሁ። ይሄ ማለት ደግሞ እዚህ ጋር ያለው በዚህ ጋር በስክሪን ማየት ትችላላችሁ። እዚህ ጋር እንደምታዩት ይሄ ምልክት ማለት ደብል ኢንዲኬተር። እንደምታዩት ደብል ኢንዲኬተር ማለት እዚች ጋርና እዚች ጋር ነው። ይሁት ደብል ኢንዲኬተር። አሁን ደብል ኢንዲኬተሩን ስናጠፋው ይሁት ጠፋ ማለት ነው። እንደምታዩት ይኸውና፣ ይሁት ይኸውና። ሌላኛው ደግሞ እዚህ ስክሪን ላይ ወይ እዚህ ጋር ያለውን አንዳንድ ነገሮችን ላሳያችሁ። ለምሳሌ ኤሲ በምትፈልጉ ሰዓት ላይ እነዚህን ትጫናላችሁ። ይኸው ኤሲ ኦፍ ማድረግ ከፈለጋችሁ እዚህ ጋር እነዚህ መጫን። ኤሲ በምታበሩ ሰዓት እዚህ ጋር አውቶ ስትሉት እንደምታዩት እዚህ ጋር ሲስተሙ ይመጣል። እዚህ ጋር ሲስተሙ ምንድነው መጨመር ከፈለጋችሁ እንደዚህ ወደ ላይ ከፍ ታደርጉታላችሁ። ይሄ ማለት በዚህኛው በኔ ባለውበት ቦታ ነው። ይሄ ደግሞ በዛኛው ቦታ ነው። ከፍና ዝቅ ማድረግ ትችላላችሁ። የእናንተ ነው፣ ምርጫ ነው። እንደምታዩት እንደዚህ አድርጌያለሁ። ግን አሁን ምንም ስለማያስፈልገኝ ኤሲን ኦፍ አደርጋለሁ። ኦፍ ሳደርገው እንደዚህ ሆኗል። እያንዳንዱ ነገር ይኸውና፣ ሲስተሞቹ እያንዳንዱ ነገር ይኸው እዚህ ጋር አለ። እንደምታዩት ይኸውና እያንዳንዱ ነገር ሲስተም። እዚች ጋር ቻርጀር አለ። እዚች ጋር ውሃ ማስቀመጫ አለ። እዚች ጋር ደግሞ ዋና ዋና ነገሮች አሉ። እዚች ጋር እንደምታዩት የግላስ ነው። 1 2 3 4 መስታወት ነው። የአራቱ መስታወት እንደምታዩት የኛው ማለት በኔ ቦታ ነው ያለው ነው። ወደ ላይ ከፍ እናደርገዋለን። እንደምታዩት ይኸውና ይሄ ደግሞ ስንጫነው እንደምታዩት በዚህ ጋር በኩል ያለው ነው።
ቀላል ነው። ሲስተሙ ምንድነው መረዳት ነው ያለውን ነገር። ከዛ እዚች ጋር ደግሞ የትኛው ነው ከኔ ኋላ ያለው ነው ይሁት። ይሄ ማለት ከኔ ኋላ ነው። አሁን ሲስተሙ መረዳት ያለባቸው እንደዚህ አይነት ብዙ ሰዎች ይቸገራሉ የመጀመሪያ ጊዜ ላይ። አሁን ይሄ ማለት በእናንተ ጋር ነው፣ በዚህ ጋር በኔ በኩል ባለውበት ጋር ነው በግራ በኩል፣ ይሄ ደግሞ ከኔ ኋላ በጀርቤ ነው፣ ይሄ ደግሞ በቀኝ በኩል በዚህኛው፣ ይሄ ደግሞ በዚህ ማለት ነው። እንደምታዩት ይኸውና በነገራችን ላይ እንደዚህ አይነት መኪኖች ደስ የሚሉት ውጪ ያለውን አውትሳይድ ያለውን ቴምፕሬቸር፣ ሙቀቱ፣ እያንዳንዱ ነገሮች እዚህ ጋር በዝርዝር ያሳያቸዋል። እዚህ ጋር በቃ ሙሉ ስቴፑን እያንዳንዱ መኪናው ምንድነው የሚለውን እያንዳንዱ ያሳያቸዋል። እዚህ ጋር እንደምታዩት ይኸውና ያለውን ነገር እዚህ ጋር እንደምታዩት ላሳያችሁ። ይሁት ይኸው እዚህ ጋር ፊት ለፊት ያሉት እዚህ ጋር ናቸው። እነዚህ ጋር እንደምታዩት ብሬክ እያንዳንዱ ነገር ቀላል ነው። በቃ ዘመናዊ። አሁን በፊት ወይኔ አሁን አንዳንድ መኪና ማኑዋል ስነዳ ብሬክ ታውቃላችሁ ወደ ላይ ነው ከፍ የምናደርገው። በአሁኑ ሰዓት ደግሞ ቀላል ነው። ይሁት በተን ነው። በቃ ይሁት ዘመናዊ ነው። በቃ በተን ነው ብሬክ ማለት። ይኸው እንደምታዩት ይኸውና ዘመናዊ ነው፣ ቀላል ነው። ጌርም ለመቀየር ደግሞ በዚሁ ጌር ለመቀየር በመጀመሪያ ደረጃ ብሬካችሁ ዳውን መሆን አለበት። ብሬክ ግዴታ ወደታች ዳውን መሆን አለበት ብሬክ። ከዛ ምን እናደርጋለን መሰላችሁ እዚች ጋር እንመጣና አሁን ይሄን መጫን አለብን። አሁን ይሄንን ብዙ ሰዎች አናቁም። የዚህን ጥቅም አናቁም። አሁን ጌራችሁ መቀየር ስትፈልጉ በጣም በቀላል መንገድ መቀየር እንድችሉ እንደምታዩት ያው ድራይቪንግ ማለት መንዳት ነው። እዩት። ሪቨርስ ማለት ደግሞ ወደ ኋላ ማሄድ ነው ማለት ነው። ከዛም ፓርኪንግ ላይ እናደርጋለን። አሁን እዩት እንደዚህ ብትጫኑት ጌር አይቀየርላችሁ። ይታያችኋል? አይቀየርም። ምንድነው ቀላሉ መንገድ? ያው እዩት እንደዚህ ነው። ይታያችኋል? በቃ ይሄው እንደዚህ ትይዙታላችሁ። ይሄን መጫን አለባችሁ። ይሄን ተጫነው በቀላል መንገድ እንደዚህ ቀየረናል። አሁን ግን ይሄን ሳልጫ ነው ብለው ምንም በቃ እንደምታዩት አይቀየርልም። ስለሆነ ጌር ለመቀየር ቀላሉ መንገድ እንደዚህ ነው ማለት ነው። እንደምታዩት ያለው ይሄ ነገር ይመስላል። ላንድ ክሩዘር እንደምታዩት ያለው ሲስተሙ እያንዳንዱ ነገር ይሄ ነው። እዚህ ጋር ያሉት ብዙም አያስፈልጋቸው። ዋናው ነገር የሚያስፈልጋቸው ምንድነው መኪናው ሲስተሙ እያንዳንዱ ነገር እንዴት ነው የሚለውን ማወቅ ነው። ከዛ በኋላ ስቴፕ ባይ ስቴፕ እየሄዳችሁ ማወቅ ትችላላችሁ ማለት ነው። አሁን ኢንጂኑን ወይ እንዴት እንደምናጠፋው ላሳያችሁ። ኢንጂን ስታርት የሚለውን እዚህ ጋር ድጋሚ ነው የምንጫነው። ስንጫነው ይሁት እንደዚህ ይሆናል ማለት ነው። ይዘጋል። ስታስነሱት ደግሞ ያው ኢንጂኑን ትጫኑታላችሁ ማለት ነው እዚህ ጋር። ከዛ ነው ድጋሚ ከፈለገ እንደዚህ እንጫነዋለን። እንዲህ ስንጫነው ይሰራል፣ ግን መኪናው አይንቀሳቀስም። ሲስተሙ ላሳያችሁ። እዚህ ጋር ችግር አለ። እያንዳንዱ ነገር ስለ መኪናው ያሳየኛል። ስለ መኪናው ደግሞ ሲስተሞችን በዚሁ አሉ። እዚህ ጋር ስክሪን ላይ ማየት እንችላለን። እያንዳንዱ ነገር ስለ መኪናው ሲስተም እያንዳንዱ ነገር እዚህ ጋር ያለው ቴምፕሬቸር፣ እኔ የመኪናዬ እዚህ ጋር ሲስተሙ ነው። እዩት ያለውን ነገር ስለ መኪናው እያንዳንዱ ነገር ማግኘት ትችላላችሁ። እዚህ ጋር ሙሉ ሲስተሙን ያሳያችኋል። እዚህ ጋር መኪናችሁ ያለው ምን ችግር አለበት እያንዳንዱ ነገር እዚህ ላይ ነው ማግኘት የምትችሉት ማለት ነው። እንደምታዩት ይሄውና ይሄን ይመስላል። አሁን ዝም ብለን ነው እንትን ያልነው እዚህ ጋር ያበራ ነው ማለት ነው። አንዴ ኦፍ ላድርገው። ስናጠፋው በቃ እንደምታዩት እንደዚህ ተዘጋግቷል። እዩት። አሁን እዚህ ጋር ምንድነው ኢንጂን ስታርት። አሁን ኢንጂን ለማስነሳት እዚህ ጋር ነው፣ ስቶፕ ለማድረግ ይሄ ነው። አሁን ብዙ ጊዜ እኛ የለመድነው እዚህ ጋር በቁልፍ ነው። በቃ ቁልፉ መክፈት ነው ቀርቷል በአሁኑ ሰዓት። ያው ኢንጂን ስታርት እንለዋለን። ኢንጂን ስታርት አልነው። ድጋሚ ለ2 ሰከንድ ያህል እንዲመጫን አለበት። ስንጫነው ይሁት ተነሳ ማለት ነው። ተነሳ ስላችሁ በራ ማለት ነው። ግን መኪናው እንዲንቀሳቀስላችሁ ምን ማድረግ አለባችሁ? እዚች ጋር ብሬክ ትጫናላችሁ። ብሬክ ከዛ እዚህ ጋር ትመጡና ኢንጂን ስታርቱን ለ2 ሰከንድ መኪናው ተንቀሳቅሷል ማለት ነው። እንደምታዩት እጅግ በጣም በቀላል መንገድ ይኸውና ተንቀሳቅሷል። አሁን ምንድነው እዚች ጋር የሚያሳይ አንዳንድ ስክሪኖች አሉ። እዚች ጋር ፓርኪንግ ሆኗል። እዚህ ጋር ደግሞ ቤልት ነው። ቤልት እንደምታዩት ቤልት አልታሰረም። አሁን ግዴታ ቤልት ሳሰር ያለውን ነገር ላሳያችሁ። የሚመጣው ለውጥ ነው። እዚህ ጋር ይሁት ያለውን ቤልት ስክሪን ኦኬ። እንደምታዩት ቤልቱ ጠፍቷል ማለት ነው። በዚህ ጋር እንደምታዩት መኪናው ፓርኪንግ ነው የሚለው። ስናንቀሳቀሰው ደግሞ እያንዳንዱ ነገር ይሄዳል ማለት ነው። አሁን ድራይቭን ብለው ስትጫኑት አሳየቻችኋለሁ። እዚህ ጋር ትጫናላችሁ። ያው ስንጫነው ጠፍቷል። ከዛ እንደምታዩት ይኸውና መኪናው ይሄዳል ማለት ነው። እንደምታዩት ወደ ፓርኪንግ ስንመልሰው ደግሞ እዚህ ጋር እንጫነዋለን። እንዲህ ያው ቀላሉ መንገድ ይታያችኋል።
መኪና እንደዚህ ነው። ይህን ይመስላል ማለት ነው። ሌሎቹ ደግሞ አሁን ቀስ በቀስ እያያችሁት መሄድ ትችላላችሁ ማለት ነው። ዋናው ምንድነው እኔ በእኔ ቻናል ላይ በዩኤ ድራይቪንግ አማሪክ ቻናል ላይ ዋና ቤዚኩ መሰረታዊ ነገሮችን ካወቃችሁ ከዛ በኋላ በሂደት ነው አነዳዱን ሲስተሙን ካወቃችሁ በቃ ቀላል የሚሆነው። ዋናው ምንድነው ባላንሳችሁን ባላንስ ይሁት። አሁን የዚህ መኪና ባላንስ ይሄ ነው። በቃ ትክክለኛው ይሁት ባላንሱ ይኸውና። አሁን እንደዚህ እናሽከርክር። አሁን ይሄ ሲሆን ትክክለኛ ባላንስ አይደለም። መኪናው እንደምታዩት ባላንስ አይደለም። ባላንስ አለመሆኑ ላሳያችሁ። ጎማው ታያችኋል። ጎማው ዞሯል። ስለሆነ ትክክለኛ ከሆነ ደግሞ ምንድነው የምናደርገው? እናዞረዋለን። ይሁት ሲስተሙ። ከዛ በኋላ አሁን ስትነዱ ቀላል እነዚህ አውቶማቲክ መኪናዎች እጃችሁ ይታያችኋል። አንድ እጃችሁ ይኸውና ከዛ እዚች ጋር በቃ ማስቀመጥ ነው። ይሁት እንደዚህ ይዛችሁ መንዳት ነው። ምክንያቱም እነዚህ ትንሽዬ ነው። በቃ በጣታችሁ ነው ኮንትሮል ማድረግ የምትችሉት በዚህ በጣታችሁ። እኔ አሁን ብዙ ጊዜ ስለነዳው ነው። ይሁት እንደዚህ ነው ይዛለሁ። በቃ ይታያችኋል። እንዲህ ነው። አንድ እጄ እዚህ ጋር ነው፣ አንድ እጄ ከፈለኩ ደግሞ ቀኝ እጄም ደግሞ እዚች ጋር አስቀምጣለሁ። እንደዚህ መንዳት ነው። ግን አሁን እንደዚህ ለመንዳት ምን ያስፈልጋል? ልምድ ያስፈልጋል። በአንድ አይመጣም። ቀስ በቀስ እያላችሁ ነው እየነዳችሁ የምትሄዱት ማለት ነው። የላንድ ክሩዘር ያለው ይሄን ይመስላል። የአዳዲስ ሲስተሞቹ ይሄን ይመስላል። እንዴት አያችሁት? ሀሳብ አስተያየታችሁን ከቪዲዮ ስር ላይ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ ማድረጋችሁን እንዳረሱ። በቀጣይ ብዙ ቪዲዮችን ስለ መኪና አነዳ ሲስተሞች፣ እያንዳንዱ ትራፊክ ሩሎችን ይዤላችሁ እመጣለሁ። እንደምታውቁት ደግሞ በየጊዜው ስለ ትራፊክ ሳይንቦርዶች ወይ ምልክቶችን እነሱን በየጊዜው አንዳንድ ቪዲዮ ነው የምሰራላችሁ። አንዳንድ ስላችሁ 4-5ቱን የመንገድ ላይ ሳይንቦርዶችን ሰርቻለሁ ማለት ነው። አንድ ሰው እንዲረዳው አንድ ነው አንዱን እየሰሩ ነው ይዤላችሁ የምመጣው። እነዚህ በምሰራ ሰዓት ላይ ብዙ ሰዎች በቀላል መንገድ ማወቅ ይችላሉ። በአንድ ቪዲዮ 5-6 አይነት ሳይን ቦርድ ማስተማር ወይ ማሳየት ማለት ትንሽ ይከብዳል ማለት ነው። ይህን ቪዲዮ በቃ እንደተለመደው ላይክ እና ሼር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ባባይ።